ሰላም ጤና ይስጥልኝ። የትዕግስት ዩቱብ ተከታታዮች ውድ የተከበራችሁ የእኔ ዩቱብ ተከታታዮች እንዴት ናቸው? ሰላም ሁሉ መልካም አለው እግዚአብሔር ይመስገን። እንግዲህ ዛሬ ደግሞ ከኪችን ወጣ ብለን ልብስ በመተኮስ እንገኛለን ማለት ነው። አብረን እንተኩሳለን፣ በዛውም አንዳንድ ነገሮችን እንወያያለን፣ እናወራለን ማለት ነው። እሱም እንግዲህ የምናወራው አንዳንድ እህቶቻችን ቪዲዮ መስራት አይመቸንም፣ ማዳም ቤት ነው ያለነው ለሚሉት ማለት ነው። ሁሉም ማዳም ቤት ነው ያለው፣ ማንም በራሱ ቤት ያለ የለም እዚህ ቦታ ላይ። ሁሉም በማዳም ቤት ነው። ግን ደግሞ በተመቻችሁ ሰዓት በምትሰሩት እራሳችሁ በምትበሉት እራሳችሁ እንኳን ለራሳችሁ እንኳን የሆነች ነገር ስትሰሩ በዛ ቪዲዮ መስራት ይቻላል ማለት ነው። አንዳንዴ የማይመች ሁኔታ ላይ እንሆናለን። አዎ በእርግጥ ያንን ደግሞ በሆነ ነገር አለ አይደለ፣ ልብስ እየተኮስን ልብስ እያጣጠፍን ቤት እያጸዳንም ይቻላል። ግን ያው የሰው ቪዲዮ አይሁን የራሳችንን ኦሪጂናል ሊሆን እንጂ ማንኛውንም ነገር ሽንት ቤትም እያጠባችሁ ይቻላል ማንኛውንም ነገር። እና ደግሞ በቪዲዮ መውጣት እንፈራለን። እንዴት ነው እንፈራለን? በቪዲዮ ወጥተን መነጋገር ካሜራ ምናምን ለምትሉት ምንም የሚያስፈራ ነገር የለም። የሚያስፈራው ሌብነትና ውሸት ብቻ ነው። እኔ በማውቀው ምንም የሚያስፈራ ነገር የለም። መስረቅ ያስፈራል፣ መዋሸት ያስፈራል። ይሄ ብቻ ነው የሚያስፈራል። ኖርማል እንደ ማንኛውም ሰው ሚዲያ መጠቀም ምንም አያስፈራም። ሚዲያውን ለመጥፎ ነገር ስንጠቀም ነው የሚያስፈራው። ሶሻል ሚዲያ በመልካም ነገር ለበጎ ነገር ከተጠቀምንበት ምንም ያሳፍር ነገር የለም። ገብቶቿል። ምንም አያሳፍርም። እና ምንም እየሰራችሁ ምንም እየበላችሁ ምንም እየሰራችሁ ቡናም እያፈላችሁ የተገኘውን በምትሰሩበት ስራ መቅረስ ይቻላል። ምንም እንትን የለውም። የሚጠላው እንትን ዩቱብ የማይፈልገው የሰው ቪዲዮ ነው ኮፒራይት የሚያሰጠው እንጂ የራስሽ ቪዲዮ እየጨፈርሽም እየዘፈርሽም እየዘመርሽም ይቻላል። ግን ያው የራስሽ ቪዲዮ መሆን አለበት። የሰው ቪዲዮ አምጥተሽ አትጫኝ እንጂ አንቺ በራስሽ ኮንፊደንስ የሰራሽው ሁላ ይሄዳል ይሆናል። ማይሆንበት ምንም አይነት ምክንያት የለም እላለሁኝ። እና ዛሬ እኔም ያው ከኪችን ወጥቼ ዛሬ በምግብ ሳይሆን ዛሬ በልብስ የመጣሁት እኔ ራሱ ማለት ነው። ስለዚህ በተገኘው በምንችለው በተመቸን መስራት ነው ማለት ነው። መስራት ነው። ምንም የሚያስፈራ ነገር የለም። እዚህ ስደት ድረስ መተናል፣ እንችላለን እንሰራለን ብለን ማለት ነው። ስለዚህ እዚህ ድረስ የመጣ ሰው ደግሞ ካሜራን እንደ ጦር መፍራት የለበትም። ውጡ። ሁሉም ሰው በድፍረቱ ነው። ሁሉም ሰው በእናቱ ሆድ የተማረ የለም። ምንም የሚያሳፍር ነገር የለም። የሚያሳፍር ነገር መስረቅና ውሸት ነው። መስራት ምንም አያሳፍር። ምንም እንደውም ኮንፊደንስ ሊኖራችሁ ይገባል። ጀግኖች ናችሁ፣ ጎበዞች ናችሁ። በርትታችሁ ጠንከራችሁ መስራት ያለባችሁ መስራት። በተገኘው በቃ በተገኘው ቻንስ ማንኛውንም ነገር ስትሰሩ ያው የቻላችሁት ስልካችሁ ካጠገባችሁ የማይለያችሁ። በእርግጥ ሰዎቹ አይወዱም አውቃለሁ፣ አይ ነው። ግን ያው ሆኖም ቢሆን ያው እኛ ነገንም ስደትን ላለመድገም ነገን የተሻለ ህይወት ለመኖር ስንል ነው እንጂ እሱማ እኮ እነሱ አይናቸው እያዩ እኮ የሚበሉትንም ሲቀረጽ አይወዱም። እውነት ለመናገር ማለት ነው። እንኳን የሚበሉትን ቤታቸው እንኳን እንዲታይ አይፈልጉም እነሱ። ግን ደግሞ እኛ ነገን የተሻለ ለመኖር አለ አይደለም፣ ነገን እራሳችንን ለመቀየር ነገም ተመልሰን ላለመሰለን ነገም ተመልሶ ስደትን ላለማየት ለዛ ነው ዛሬ የሰራ ነው ለነገ ፍሬ ነው።
ዛሬ የዘራነውን ነገ እናጭላለን። ለዛ ነው እና በተቻላችሁ መጠን ምንም የሚያስፈራ ነገር የለም። ምንም አንዳችም ካሜራ የሚያስፈራ ነገር የለም። የሚመቻችሁ ልጆች፣ ጊዜ ያላችሁ ልጆች በደንብ ስሩበት። በደንብ የሚያስፈራ ስንት ነገር አለ። ብዙ ነገር አለ የሚያስፈራ፣ የሚያሳፍር። ይሄ ምንም አያሳፍርም ምንም። ስለዚህ በርቱ፣ ጠንክሩ፣ አብረን እንደግ፣ አብረን እንለወጥ እላቸዋለሁ እህቶቼ። በተረፈ ደግሞ ሰብስክራይብ፣ ላይክ፣ ሼር እንደራረግ፣ ኮሜንት እኔም እመልሳለሁ በታማኝነት። ኮመንት አስቀምጡልኝ፣ እኔም እመልሳለሁ በታማኝነት። የማልመልስበት ምንም አይነት ምክንያት የለም። ምክንያቱም ሁላችንን መለወጥ ማደግን እንፈልጋለን። ስለዚህ አብረን እናድጋለን፣ አብረን እንለወጣለን። አይዟችሁ፣ በርቱ፣ አብሽሩ እላችኋለሁ። ለምትፈሩት ነው ይሄ ካሜራ ለምታፍሩ፣ ካሜራ ለመቅረጽ ለምታፍሩ ይጠቅማል ብዬ አስባለሁ። ሰው እኮ እንኳን ካሜራ ህይወቱን ለመለወጥ ስንት ነገር ያደርጋል። ነገን የተሻለ ለማለት ብዙ ነገር እኮ ይሰራል፣ ብዙ ነገር እኮ ይፈጠራል። እንኳን ካሜራ ሰው ድንጋይ ይሸከም የለ እንዴ? የቀን ስራ ለምሮ የሚሸከመው ህይወትን ለመለወጥ ነገን የተሻለ ለመሆን አይደል? ታዲያ ሰው ድንጋይና ቀን ስራ ድንጋይ እየተሸከመ ሲሚንቶ እየተሸከመ ቀን ስራ ሲሸከም እየዋለ ካሜራ እንዴት ነው የሚከብደው? አይከብደኝም። ካሜራ ምንም አይከብድም። ምንም ሀሳብሽን መግለጽ ነው። ምንም የተለየ ነገር የለም። ሀሳብሽን የምትገልጪበት ማለት ነው። ሀሳብ ለመግለጽ ደግሞ ይሄን ያክል እንትን አይመስለኝም። ብዙም አይከብድም። ያው የምታውቂውን ግለሰቦች ሼር ለማድረግ ምናልባት እኮ አንቺ የምታውቂውን እኔ የማላውቀው ነገር ይኖራል። ስለዚህ ሀሳብ ለሀሳብ መለዋወጥ፣ ሼር መደራረግ ደግሞ አይከፋም ብዬ አስባለሁ። እና እንግዲህ እኔ እቺን ታህል ነው የተረዳሁት ያወቅኳት። እንግዲህ የተሻለ ደግሞ የምታውቁት አስረዱ። እንማራለን፣ እየተማማረን አብረን እናድጋለን፣ እየተማማረን አብረን እንለወጣለን። አብሽሩ እላችኋለሁ። ኦኬ። እና የዛሬ አመጣጤ በልብስ ነው እላችኋለሁ። ለማንኛውም ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ቀን ይሁንላችሁ። ባይ ባይ። መልካም ምሽት ለሁላችሁም። ባይ ባይ።